ሰላም ሰላም የድል ስፖርት ቤተሰቦች በአሜሪካ ኦሪገን ለተከታታይ 5 ቀናት ሲካሄድ የቆየውና ዓለምን ጉድ ያሰኘው የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና በታላቅ ድምቀት ተጠናቋል። ከ137 ሀገራት የተውጣጡ ከ1600 በላይ አዳጊ አትሌቶች ብቃታቸውን ባሳዩበት በዚህ ውድድር የኛዋ ኢትዮጵያ በ6 ሜዳሊያዎች አጠናቃለች። ዝርዝር መረጃዎችን ይዘናል። እስከ መጨረሻው አብራችሁን ቆዩ። የዘንድሮ የኦሪገን ሻምፒዮና በውጤታማነቱ በታሪክ ምርጡ ነው ተብሎ ተመዝግቧል። በውድድሩ ላይ 6 ከ20 ዓመት በታች ክብረ ወሰኖች፣ 7 የሻምፒዮናው አዳዲስ ክብረ ወሰኖች፣ 17 የአህጉራዊ ክብረ ወሰኖች፣ 111 የብሔራዊ ክብረ ወሰኖች፣ 601 የግል ምርጥ ሰዓቶች ተመዝግበውበታል። በዚህ ታሪካዊ ውድድር ላይ የኢትዮጵያን ሰንደቅ ዓላማ ከፍ አድርገው ያውለበለቡልን ጀግኖቻችን እነማን ናቸው? ዮርዳኖስ ጽጋብ በ3000 ሜትር ወርቅ፣ አልማዝ ዮሐንስ በ3000 ሜትር መሰናክል ወርቅ፣ ሽቶ ጉሚ በ3000 ሜትር እና 5000 ሜትር 2 የብር ሜዳሊያ፣ ወሰን ያሰፋ በ3000 ሜትር መሰናክል ብር፣ ዳምጠው ከበደ በ5000 ሜትር ነሐስ። በአጠቃላይ ሀገራችን ኢትዮጵያ 2 ወርቅ፣ 3 ብር እና 1 ነሐስ በድምሩ 6 ሜዳሊያ ማግኘት ችላለች። በመጨረሻው ዕለት እስከ እኩለ ሌሊት በተካሄደው የ1500 ሜትር ፍጻሜ ግን ውጤታችን የሚጠበቀውን ያህል አልሆነም። ኤልሳቤት አማረ 4ኛ፣ ሀረገወይን ካላዩ 9ኛ ደረጃን ይዘው አጠናቀዋል። በተለይ ሀረገወይን ካላዩ በውድድሩ ወቅት የመውደቅ አደጋ ቢያጋጥማትም ተስፋ ሳትቆርጥ ተነስታ ለማሸነፍ ያደረገችው ትንቅንቅና ትግል እና 9ኛ ወጣ ማጠናቀቋ የብዙዎችን ቀልብ ስቧል። ወደኩ ብላ እጅ ያልሰጠች እውነተኛ የኢትዮጵያ ልጅ። በወንዶች 1500 ሜትር 12ኛ ደረጃን ይዞ ያጠናቀቀው አትሌት ደስተው ታዴ ከውድድሩ በኋላ በሰጠው አስተያየት ቅሬታውን ገልጿል። አትሌቱ የተጠበቀውን ውጤት ያላስመዘገበው ዋናው ምክንያት ከባድ የአየር ንብረትና ምግቡ እንዳልተመቸውና ይህም ዝግጅቱ ላይ ተጽዕኖ እንደፈጠረበት ተናግሯል። አጠቃላይ የደረጃ ሰንጠረዡን ስንመለከት አሜሪካ በ12 ወርቅ 7 ብር እና 5 ነሐስ በድምሩ 24 ሜዳሊያ በማግኘት አንደኛ፣ ኬንያ በ4 ወርቅ 3 ብር እና 4 ነሐስ በድምሩ 11 ሜዳሊያ ሁለተኛ፣ ጣሊያን 3ኛ፣ ጃማይካ 4ኛ፣ 5ኛ ኢትዮጵያና 6ኛ አውስትራሊያ እኩል 5ኛ ደረጃን ይዘው አጠናቀዋል። ኢትዮጵያ ከዓለም 5ኛ፣ ከአፍሪካ ደግሞ ከኬንያ ቀጥላ 2ኛ ደረጃን ይዛለች። ከ2 ዓመት በፊት በ2024 በፔሩ ተመሳሳይ ውድድር ኢትዮጵያ 6 የወርቅ ሜዳሊያዎችን ጨምሮ በአጠቃላይ 10 ሜዳሊያዎችን በማግኘት ከዓለም 2ኛ ከአፍሪካ 1ኛ ሆና ማጠናቀቋ ይታወሳል። የዘንድሮ ውጤት ግን ካለፉት 2 ሻምፒዮናዎች ጋር ሲነጻጸር በእጅጉ ዝቅተኛ ሆኖ ተመዝግቧል። የምግብና የዝግጅት ችግሮች አትሌቶቻችን ላይ ተጽዕኖ አሳድረዋል ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ ጻፉልን። ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ድል ለኢትዮጵያ! ደህና ቆዩን። የጠበቁት አይደል? ምክንያት እንግዲህ ወይዘሪንግ የአየር ንብረቱና ይኸው እኔ አመጋገብ ነው በአጠቃላይ ብዬ የምወስደው የአመጋገብ ስርዓት ነው። እዚህ እኛን የሚመጥን ምግብ የለም። የምግብ ባለሙያ ገብቶ ቢየው እኔ ይህን ምግብ ተመግበው ሩጡ የሚባል ያለ አይመስልም። ምን ነበር ምግብ እንዳጠቃላይ የማናውቀው ምግብ ነው። በብዛት ሩዝ ነው እየተመገቡ